ሰላም ጤና ይስጥልን። አልሚዎች ነን ከአልሚ ዴይሪ። እንደሚታወቀው ወደ እንስሳት እርባታ ወይም ከብት እርባታ ዘርፍ ገብተናል። እኛ ብቻ አይደለንም ሰሞኑን በዚህ ስራ ላይ የተሰማራ ነው። የቀድሞ የእንግሊዝ ብሔራዊ ቡድን እንዲሁም የማንቸስተር ዩናይትድ የሪያል ማድሪድ ኮከብ የእግር ኳስ ተጫዋች ዴቪድ ቤካምም የኛን አርአያ ተከትሎ ነው ለማለት ባይቻልም ወደ አርቢነት እና ወደ ግብርና ስራ ተሸጋግሯል። ዴቪድ ቤካም ምንድነው የጀመረው? ቀጥሎ እንመለከተዋለን። እንግዲህ ቀደም ብዬ እንዳልኳችሁ የቀድሞ እግር ኳስ ኮከብ ዴቪድ ቤካም የግብርና ስራ ጀምሯል። የቀድሞው የማንቸስተር ዩናይትድ እና የሪያል ማድሪድ የመሃል ሜዳ ኮከብ እግር ኳስ ተጫዋች ዴቪድ ቤካም የጓሮ ግብርና ስራ ጀምሯል። ለዓመታት በዘመናዊቷ ለንደን ከተማ ህይወቱን የመራው ዝነኛው እንግሊዛዊ ዴቪድ ቤካም አሁን ላይ በገጠራማዋ የኮትስወልድስ መንደር በሚገኘው መኖሪያ ቤቱ ዙሪያ የግብርና ስራን እያስፋፋ ነው። ዛፎችን በመትከል የአትክልት ስፍራዎችን በመንከባከብ ዶሮችን በማርባት ንብ በማነብ እና በመሳሰሉት ስራዎች ላይ ተሰማርቷል። የግብርና ስራው ላይ ቤተሰቡም እየተሳተፈ መሆኑን ሜትሮ የተሰኘው ሚዲያ ዘግቧል። ገጠራማው አካባቢ ሰላም እንደሚሰጠውና ለቤተሰቡ ምቹ መሆኑን ዴቪድ ቤካም ገልጿል። ባለቤቱ ቪክቶሪያ ቤካም በበኩሏ ግብርናና የቤት እንስሳትን መንከባከብ ላይ ትኩረት አድርጎ በማሳለፉ ባለቤቷን ከተለመደው የተለየ ሰው እንዳደረገው ተናግራለች። ሌላ አንድ ጠቃሚ መረጃ ተጨማሪ ላካፍላችሁ እወዳለሁ። ይኸውም ባለፈው ሳምንት የተካሄደውን ዓለም አቀፉን የእንስሳት ዘርፍ አውደ ርዕይ እየተመለከተ ነው። በዚህ አውደ ርዕይና ጉባኤ ላይ ለመሳተፍ ሞክሬያለሁ። በተለይ በአውደ ርዕዩ ወይም ኤግዚቢሽኑ ላይ ተገኝቼ ለማየት ሞክሬያለሁ። ጥሩ መረጃዎችን የገበያ እድሎችን በዛ ኢቨንት ወይም ሁነት ላይ ማግኘትን ማየት ችያለሁ። የተለያዩ መገናኛ ብዙሃን ይህንን የእንስሳት አውደ ርዕይ በተመለከተ ዘገባ ሰርተዋል። ሪፖርተርም ይህንን ዘገባ ከሰሩት መካከል ነው። እስቲ ከዛ ያገኘሁትን አንድ መረጃ ላካፍላችሁ። በኢትዮጵያ ቀዳሚው የእንስሳት ዘርፍ አውደ ርዕይ ጉባኤ እና የእንስሳት ተዋጽኦ ምርቶች ላይ ትኩረት ያደረገው መርሃ ግብር መከፈቱን በወቅቱ ሪፖርተር ዘግቧል። አውደ ርዕዩ አመርቂ ውጤት በማስመዝገብ የገበያ ትስስር በመፍጠር በዘርፉ ተዋንያን መካከል ለመቀራረብ ምቹ መድረክ በመሆን ልምድና ተሞክሮ ለመጋራት በማስቻል ያቻላቻ የንግድ ትስስር መርሃ ግብሮችን በማዘጋጀት የላቀ ሚና ይኖረዋል የሚል እምነት ተጥሎበታል። በዚህ አውደ ርዕይ ላይ ከ14 ሀገራት የተውጣጡ ከ100 በላይ ዓለም አቀፍ የእንስሳት ሀብት ዘርፍ ተዋናዮች፣ የግብርና ሚኒስቴር ከፍተኛ ባለስልጣናት፣ የሀገራት አምባሳደሮች፣ የዘርፉ ባለሙያዎች እና የንግድ ጎብኚዎች በመክፈቻው ላይ የተሳተፉ ሲሆን ከዛ ቀጥሎ ባሉት ቀናትም እነዚህ በርካታ ጎብኚዎች የጎብኙት ኤግዚቢሽን መሆኑን እኔም ራሴ በቦታው ተገኝቼ ለመታዘብ መመልከት ችያለሁ። 14ኛው የኢትዮ ፖልትሪ ኤክስፖ ከዚሁ ጎን ለጎን እንዲሁም 10ኛው የአፍሪካ እንስሳት አውደ ርዕይና ጉባኤ እንዲሁም 5ኛው የአፒካልቸር እና የአኳካልቸር የንብ እርባታና የዶሮ እርባታ የሚመለከቱ ናቸው። እነዚህ እንግሊዝኛ ቃላት ኢትዮጵያ ዓለም አቀፍ የንግድ ትርኢት ዘንድሮ ለሁለተኛ ጊዜ የተካሄደው የባዮ ኤነርጂ የንግድ ትርኢት ጥራት ያላቸውን የዘርፉ ዋነኛ እንቀሳቃሾች በተገኙበት ነው የተካሄደው። በሀገራችን ግንባር ቀደም የንግድ ትርኢቶች አዘጋጅ ነው በተባለለት አንድ የኢቨንት አዘጋጅ ድርጅት ለ3 ቀናት የተካሄደ አውደ ርዕይ ነው። ከ5000 በላይ የንግድ ጎብኚዎችም ተሳትፈዋል ወይም ጎብኝተውታል ተብሎ ተገልጿል። እኔ በግሌ እንዳየሁት ከሆነ ጥሩ ነው። ብዙ መረጃዎችን ማግኘት ያለው የተለያዩ ምርቶችን፣ አገልግሎት ሰጪዎችን ማየት የተቻለበት ነው። አማካሪዎች፣ የምክር አገልግሎት የሚሰጡ ባለሙያዎች ነበሩ፣ አቅራቢዎች ነበሩ። የተለያየ የእንስሳት መድኃኒትን የሚያቀርቡ የእንስሳት መኖ፣ መድኃኒት፣ የኢንዱስትሪ ግብአቶች፣ የኢንዱስትሪ ምርቶች እንደ ላም ማለቢያ አይነት ማስፈልፈያ፣ የዶሮ ማስፈልፈያ እቃዎች፣ መድኃኒቶች፣ ለከብቶች የሚያስፈልጉ መድኃኒቶች ሁሉ በዚህ ላይ ቀርበዋል። የተሟላ ነው። ምናልባት የጎደለ ነገር አለ የምለው ይሄ መልካም አጋጣሚ ነው። ለአምራቾችም ለተጠቃሚዎችም ጥሩ መድረክ ሆኖ ሳለ የገበያ ማገናኘት ማርኬት ሊንኬጅ መፍጠር ላይ ብዙም አይደለም።
አሁን እኔ ገበያ ነው የምፈልገው፣ እንደዚህ ዳታቤዝ ካላችሁ፣ የገዢዎች ዳታቤዝ ካላችሁ እነሱን ማግኘት ስላልቻልኩ ብታገናኙ የሚል ጥያቄ አቅርቤላቸው ነበር፣ ግን ያ የላቸውም። ከዛ ይልቅ አሁን የምክር አገልግሎት ሰጪዎች ኮንሰልታንሲ ስራ የሚሰጡ ሰዎችን ለማገናኘት ሞክረዋል። ኤስኤንቪ የሚባል መንግስታዊ ያልሆነ ድርጅት አለ። በዚህ በኩል ሙከራ ያደረገ ነው። የምክር አገልግሎት ለሚሰጡ ባለሙያዎች እንደዚህ የገንዘብ ድጋፍ ወይም ኢንሴንቲቫይዝ በማድረግ ከዛ ተጠቃሚው ደግሞ አርቢው ይህንን የምክር አገልግሎት የሚያገኝበት ሁኔታ በዚህ ድርጅት ኤስኤንቪ በሚባለው የተመቻቸበት ሁኔታ እንዳለ እዛው ተገኝቼ ለመጎብኘት ችያለሁ። ሌሎች ደግሞ ጥሩ እቃዎች፣ መድኃኒቶች ናሙና ያመጡ ከተለያዩ ሀገራት በተሳታፊ የነበሩ ከቱርክ፣ ከህንድ፣ ከቻይና፣ ከብራዚል ሳይቀር የመጡ አምራቾች ነበሩ። የተሻሻለ የእንስሳት ዘር ይዘው የመጡ ከብራዚል ነበሩ። ከህንድ ደግሞ መድኃኒቶችን፣ የወተት ምርትን የሚጨምሩ የተለያዩ ንጥረ ነገሮችን ለማስተዋወቅ የቀረቡ ሰዎች አሉና ሁሉም ገና ወኪል አከፋፋይ ሶል ዲስትሪቢዩተር የሚፈልጉ ናቸው። አሁን አብዛኛው አርቢ የሚፈልገው እዚህ ወዲያውኑ መግዛት የሚፈልገው ነገር ነው እና ገና አከፋፋይ ምናምን መባል ብዙ ጊዜ አድካሚ የሚሆነው በሀገራችን ኤግዚቢሽን ላይ ይሄ ነው። ምርቱ ይተዋወቃል፣ ከዛ በኋላ ግን አይገኝም። ይሄ እንግዲህ መስተካከል ያለበት ነገር ነው። ጥሩ ነገሮች ይታያሉ፣ ግን ለመግዛት ሲፈለግ አይገኝም። አንዳንዶቹ ደግሞ ዋጋቸውም አይታወቅም። እቃው አለ፣ ዋጋው አይታወቅም። ለምንድን ነው ሲባል ገና ዋጋ አልወጣለትም። አንዳንዱ የውጭ ምንዛሬ ቶሎ መቀያየርን በየጊዜው የሚጨምረውን የከረንሲ ኤክስቼንጅ ሬት ከግምት ውስጥ በማስገባትም ሊሆን ይችላል። ዋጋውን ለመናገር ፈቃደኛ አይደሉም። ዋጋው ቢታወቅ ያው አርቢው እኮ የሚሰራው የንግድ ስራ ነው። ስለዚህ ለሚያወጣው ኢንቨስትመንት ምን ያህል ፕሮፊት ያገኛል፣ ሪተርን ኦፍ ኢንቨስትመንቱ ምን ያህል ነው የሚለውን አውቆ ነው የሚያዘውም እቅድ የሚያቅደውም ዘመናዊ አርቢ ከሆነ። ይህ ካልሆነ ግን ዝም ብሎ አለ ላማን ላይ በሰማይ አይነት ነገር ነው የሚሆነውና ይሄ በደንብ ሊታሰብበት ይገባል። እነዚህ ሰዎች አንደኛ ከመንግስት በኩል ድጋፍ ቢደረግላቸው፣ እነዚህ ከውጭ ሀገር የሚመጡ አቅራቢዎች አንደኛ እዚህ ማምረት የሚችሉበትን ሁኔታ፣ የታክስ ማበረታቻ ማድረግ የሚያስፈልግ ከሆነ ያ የታክስ ማበረታቻ እንዲደረግላቸው፣ የታክስ ማበረታቻ ኖሮ ከመረጃ እጥረት ምክንያት የማይታወቅም ነገር ከሆነ ይህንን በደንብ በሚገባ ማስተዋወቅ እና በአስቸኳይ ወደ ስራ እንዲገቡ ማድረግ ያስፈልጋል። አለበለዚያ ግን እንዲሁ ኤግዚቢሽን አውደ ርዕይ አዘጋጀን ብሎ ስራ እንደተሰራ በመቁጠር ምንም አውትካም የሌለው ነገር አውትፑት ብቻ የሆነ ነገር እያወራን እንቀጥላለን ማለት ነው። ስለዚህ የሚጨበጥ የሚበላ ዳቦ መሆን አለበት የምናካሄዳቸው አውደ ርዕዮችም፣ ስልጠናዎች የመሳሰሉት ነገሮች ወዲያውኑ ወደ ተግባር መቀየር የሚችሉ መሆን አለባቸው የሚል አስተያየት ብቻ ነው ያለን እንጂ ከዛ ውጪ ጥሩ ነው፣ በጣም ጥሩ ነው። መስፋትም ይችላል። በሚቀጥለው ብዙ አርቢዎች፣ ኢንቨስተሮች ሊሳተፉበት ይገባል። ሽያጭም ቢኖር ጥሩ ነው። በሚሊኒየም አዳራሽን ያክል እንግዲህ ተከራይቶ ሲሰሩ በደንብ በተሟላ መልኩ ቢሆን፣ ሽያጭም ቢቀርብ፣ የማስተዋወቁም ስራ በደንብ በተሟላ መልኩ ቢሆን፣ አነስተኛ አርቢዎች የሚሳተፉበት ሁኔታ ቢኖር ጥሩ ይሆናል። ደግሞም እንደሚሆንም አምናለሁ። ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። እንደሰማሁት ከጊዜ ወደ ጊዜ የተሻሻለ እንደመሆኑ መጠን ከዚህም በላይ ይጠበቅበታል፣ ያድጋል የሚል አስተያየት አለኝ ከአልሚ ዴይሪ። ስለተከታተላችሁ አመሰግናለሁ። በሌላ ጠቃሚ መረጃ ተመልሼ እመጣለሁ። ብዙ ጠቃሚ መረጃዎች አሉ። መረጃዎችን ለማቅረብ አንሰስትም። በቀጥታ ወደ ስራው ገብታችሁ ተጠቃሚ የምትሆኑበትን መንገድ ሁሉ ለማመቻቸት ነው በምናቀርበው መረጃ ህልማችን። ስለዚህ ይህንን ህልማችን ለመደገፍ እውን እንዲሆን ከእናንተ የምንጠብቀው
ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ቪዲዮዎቹን እስከ መጨረሻው ድረስ በማየት ድጋፋችሁን እንድትሰጡን ነው። እስከዚህ ድረስም ስለተከታተላችሁን በጣም ነው የምናመሰግናችሁ። እንወዳችኋለን። ሰላም ቆዩ።